ሰላም ውድ የኤችጂኤን ቤተሰቦች የዕለቱን መረጃዎች ይዘንላችሁ መጥተናል። በቅድሚያም ርዕሰ ጉዳዮቹን እናስተዋውቃችሁ። በጎፋ ዞን ገዜ ጎፋ ወረዳ ዳግም የመሬት ናዳና ጎርፍ ተከስቶ በሰውና ንብረት ላይ ጉዳት አድርሷል። በጥንቅራችን ተካቷል። የእስራኤል መከላከያ ወታደሮቹ የመንግስታት ድርጅት ሰራተኛን መግደላቸውን አመነ። ትራምፕ ሩሲያ በኪየቭ ላይ በምትፈጽመው ከባድ ድብደባ ደስተኛ ለመሆናቸውን ገለጹ። ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገለጸ። የግብአት ዋጋ እስከ 400 በመቶ መጨመሩ የመንገድ ፕሮጀክቶችን እያጓተተ መሆኑ ተነገረ። በየቀኑ ትኩስ ትክክለኛና ወቅታዊ መረጃዎችን ከምንጩ የሚያገኙበት የተመረጡ አስተማሪ ታሪኮችና ክስተቶችን ወደ እናንተ የሚያደርሰው ኤችጂኤን ዕለታዊ የመረጃ መርሃ ግብራችን እነሆ ተጀምሯል። በቆይታችን ቀደም ብለን የተጠቃቀስናቸው መረጃዎችን ጨምሮ አዳዲስ መረጃዎችን አክለን ወደ እናንተ እናደርሳለን። ውድ የኤችጂኤን ቤተሰቦች እንደተለመደው መረጃዎቻችን ለብዙዎች እንዲደርሱ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናመራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ በኪየቭ ላይ በምትፈጽመው ከባድ የአየር ጥቃት ደስተኛ ለመሆናቸውን ገለጹ። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ፕሬዝዳንት ቭላዲሚር ፑቲንን አቁም ሲሉ የተናገሩ ቢሆንም ነገር ግን ሩሲያ ላይ ሊወስዱ ስለሚችሉት ተጨማሪ እርምጃ ያሉት ነገር የለም። ሐሙስ ምሽት በዩክሬን ዋና ከተማ ላይ ሩሲያ በፈጸመችው የአየር ጥቃት 12 ሰዎች ሲሞቱ በርካቶች ደግሞ ቆስለዋል። የአሜሪካው ፕሬዝዳንት ከባለፈው ዓመት ሐምሌ ወር ወዲህ ታይቶ የማይታወቅ ነው የተባለውን ተከታታይና ከባድ ጥቃትን ተከትሎ በሁለቱም ወገኖች ላይ ከፍተኛ ጫና ማድረግ ጦርነቱን ያስቆመዋል ብለዋል። ሁለቱ ሀገራት የሰላም ስምምነት ላይ እንዲደርሱ አሜሪካንን ጨምሮ የተለያዩ ሀገራት በሚያደርጉት ጥረት ላይ ሩሲያ የምትፈጽማቸው ጥቃቶች እንቅፋት ሆነዋልም ተብሏል። በትሩዝ ማህበራዊ ድረገጻቸው ላይ ፕሬዝዳንት ቭላዲሚር ፑቲንን የተቹት ዶናልድ ትራምፕ አስፈላጊ አልነበረም፣ እንዲሁም በጣም መጥፎ ጊዜ ነው፣ ቭላዲሚር አቁም ብለዋል። ሩሲያ ተከታታይ ጥቃቶችን እየፈጸመች ያለው የሰላም ጥረቱ አካል ተደርጎ የቀረበውና ሩሲያ በቁጥጥሯ ስር ያደረገቻቸውን ግዛቶችን ኪየቭ እንድትቀበል ግፊት እየተደረገ ባለበት ወቅት ነው። ሐሙስ ዕለት ትራምፕ ከኖርዌይ ጠቅላይ ሚኒስትር ጋር በዋይት ሃውስ በተገናኙበት ወቅት ለየትኛውም ወገን ውግንና የለኝም፣ የምወግነው ሕይወትን ማትረፍ ላይ ነው ብለዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ደቡብ አፍሪካን በሚጎበኙበት ወቅት ስለተፈጸመው ጥቃቶች የተናገሩ ሲሆን አሜሪካ የተኩስ አቁም ላይ እንዲደረስ ሩሲያ ላይ የተሻለ ጫና ማድረግ ትችል ነበር ሲሉም አስተያየታቸውን ሰጥተዋል። ዜሌንስኪ ሩሲያ ላይ በሚገባ ጫና ከተደረገ ስምምነት ላይ መድረስ እንችላለን ብለን እናምናለን ሲሉ ለጋዜጠኞች ተናግረዋል። ሩሲያ የፈጸመችው ጥቃት ዜሌንስኪ የደቡብ አፍሪካ ጉብኝታቸውን አቋርጠው እንዲመለሱ አድርጓቸዋል። የአሜሪካው ፕሬዚዳንት ሩሲያ በኃይል የተቆጣጠረቻቸውን መሬቶች ለሰላም ስምምነቱ ሲሉ ለመስጠት መስማማት አለባቸው ሲሉም ተናግረው ነበር። የግብአት ዋጋ እስከ 400 በመቶ መጨመሩ የመንገድ ፕሮጀክቶችን እያጓተተ መሆኑ ተነገረ። የከተማና መሰረተ ልማት ሚኒስቴር እንደገለጸው የግንባታ ግብአቶች ዋጋ እስከ 400 በመቶ መጨመሩ የመንገድ ግንባታው የሚፈለገው ደረጃ ላይ እንዳይደርስ ምክንያት ሆኗል። ሚኒስትሩ ጫልቱ ሳኒ እንደተናገሩት ይህንን ችግር ለመቅረፍ አዳዲስ ፕሮጀክቶችን በማቆም ነባሮችን ለማጠናቀቅ እየተሰራ መሆኑን ገልጸዋል። ሆኖም ቃል የተገቡ ሁሉም የመንገድ ፕሮጀክቶች ላይጠናቀቁ እንደሚችሉም አስጠንቅቀዋል። የምክር ቤት አባላትም ከ1980 ጀምሮ በጥናት የተለዩ መንገዶች እንዳልተገነቡ የተጀመሩትም በጊዜያቸው አለመጠናቀቃቸውንና የተሰሩትም ለአገልግሎት ሳይውሉ መበላሸታቸውን አንስተዋል። በተጨማሪም ለመንገድ ልማት የተነሱ ዜጎች ለዓመታት ካሳ ሳይከፈላቸው መቆየታቸውንም ካፒታል ጋዜጣ ዘግቧል። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱረህማን በበኩላቸው የመንገድ ግንባታ መጓተት የካሳ ክፍያና የግንባታ ግብአት አቅርቦት ችግር መሆኑን አምነዋል። ችግሩን ለመፍታትም ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑንም አስረድተዋል። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብጹ ፕሬዝዳንት አብደልፈታህ አልሲሲ ተናገሩ። ረቡዕ ሚያዝያ 15 2017 ዓ.ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዞ የነበሩት የግብጹ ፕሬዝዳንት አልሲሲ
ከሀገሪቱ ፕሬዚዳንት እስማኤል ኡማር ጌሌ ጋር ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳይ ላይ መነጋገራቸውን የገለጹት የጅቡቲው ፕሬዚዳንት እስማኤል በዚህ ንግግርም የሶማሊያና የሱዳን ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዚዳንት እስማኤል ገለጻ ሁለቱ መሪዎች የተነጋገሩት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘውን የባብ ኤል ማንደብን የባህር ወሽመጥን በተመለከተ መነጋገራቸውን የጅቡቲው ፕሬዚዳንት አስታውቀዋል። ይህ የባህር ወሽመጥ በጅቡቲ በኤርትራና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዚዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩም ተገልጿል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዚዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥማቸውን የጋራ ተግዳሮቶችን በተመለከተ ንግግር መደረጉንም ጠቅሰዋል። ፕሬዚዳንት አልሲሲ በንግግራቸውም በወሳኝ የዓለም አቀፍ የንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነጻነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምንቃወም አረጋግጠናል ሲሉ ከጅቡቲው ፕሬዚዳንት ጋር የተስማሙበትን ነጥብ አንስተዋል። አልሲሲ ከጅቡቲው ፕሬዚዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደር ጉዳዮችን የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆነውን የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራት ብቻ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውቀዋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህርን ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅም ቆይቷል። ኢትዮጵያ ግንባታውን ልታጠናቀቅ በተቃረበችው የታላቁ ህዳሴ ግድብ ዙሪያ ለዓመታት ተቃውሟን ስታሰማ የቆየችው ግብጽ ኢትዮጵያ እያሳየች ካለው በቀይ ባህር በኩል መተላለፊያ በር ከማግኘት በተቃራኒ የአካባቢውን ሀገራት እያስተባበረች ነው ብለዋል። ጠቅላይ ሚኒስትር አብይ የኢትዮጵያ በቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉበት ጊዜ ቀይ ባህርና የአባይ ወንዝ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸውም አይዘነጋም። የሶማሊያ ውጭ ጉዳይ ሚኒስትር አህመድ ሙአሊም ፈቂ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅት ይህ የግብጽ አቋምም ተነስቶ ነበር። የግብጽ ውጭ ጉዳይ ሚኒስትር ባደር አብድላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባው ተጎራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቀድለት እንደማይገባም ተናግሮ ነበር ሲል ቢቢሲ አማርኛ ዘግቧል። የእስራኤል መከላከያ የተባበሩት መንግስታት ድርጅት ሰራተኛን ከታንክ ላይ በተተኮሰ ጥይት መቶ መግደሉን አመነ። የእስራኤል መከላከያ ባለፈው ወር በጋዛ ሰርጥ ውስጥ የሞተውን የመንግስታቱን ድርጅት ሰራተኛን አለመግደሉን ተናግሮ ነበር። መጋቢት 19 የእስራኤል ጦር በዲያር አልባላህ በሚገኘው የተባበሩት መንግስታት ቅጥር ግቢ ላይ በፈጸመው ጥቃት አንድ የድርጅቱ ሰራተኛ መሞቱን ተከትሎ ጥቃቱን አለመፈጸሙን ገልጾ ነበር። ነገር ግን ሐሙስ ዕለት የእስራኤል መከላከያ ሚኒስትር ባወጣው መግለጫ የመጀመሪያ ደረጃ የምርመራ ውጤቱን እንደሚያሳየው ቅጥር ግቢ ውስጥ በሚገኙ ህንፃዎች በስህተት ጠላት እንደሚገኝባቸው በመለየታቸው ወታደሮቹ የመንግስታቱን ድርጅት ሰራተኛ መግደላቸውን አምኗል። አክሎም የእስራኤል መከላከያ ኃይል በተፈጸመው ነገር ማዘኑን እየገለጸ ወደፊት እንደዚህ አይነት ክስተቶች እንዳይፈጠሩ እንዲሁም ከዚህ ክስተት ለመማር ተገቢውን ፍተሻ ያካሂዳል። በጠፋው ህይወት የተሰማንን ሀዘን እየገለጽን ለቤተሰቦቹም መጽናናትን እንመኛለን ብሏል። የእስራኤል መከላከያ በፈጸመው ጥቃት ቬልቭ ማሪኖቭ የተባለ የቡልጋሪያ ዜግነት ያለው የመንግስታቱ ድርጅት ሰራተኛ የተገደለ ሲሆን ሌሎች 5 ሰራተኞችም ከባድ ጉዳትን አስተናግደዋል። ጥቃቱ የተፈጸመው ለ2 ወር ያህል የቆየው የተኩስ አቁም ስምምነት ማብቃቱን ተከትሎ የእስራኤል መከላከያ ሚኒስትር ወታደራዊ እርምጃ ዳግም አጠናክሮ በጀመረበት ወቅት ነው። በወቅቱ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ በክስተቱ ላይ ሙሉ ምርመራ እንዲደረግም ጥሪ አቅርበው ነበር። እስራኤል በጋዛ የምትፈጽመውን ጥቃት ዳግም ከቀጠለች በኋላ 1978 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። እስራኤል ሐማስ ላይ የሚደረገውን ወታደራዊ ጫና በቁጥጥር ስር የሚገኙ 59 ታጋቾችን ለማስለቀቅ ያግዛል ትላለች። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል
251ዱን አግቶ ከወሰደ በኋላ ነው እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ማካሄድ ጀመረችው። በጋዛ ጦርነት ከተቀሰቀሰ ጀምሮ እስካሁን ድረስ ከ51300 በላይ ፍልስጤማውያን መሞታቸውን የግዛቲቱ ጤና ሚኒስቴር ይናገራል። በጎፋ ዞን ገዜ ጎፋ ወረዳ ዳግም የመሬት ናዳና ጎርፍ ተከስቶ በሰውና ንብረት ላይ ጉዳት አድርሷል። የደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ነዋሪዎች ለቲክቫ ኢትዮጵያ እንደገለጹት ከሰሞኑን በአካባቢው ነፋስ ቀላቅሎ እየጣለ ያለው ከባድ ዝናብ የመሬት ናዳና ጎርፍ በማስከተሉ በሰው ሕይወትና ንብረት ላይ ጉዳት ማድረሱን ተናግረዋል። ከሚያዝያ 9 2017 ዓ.ም ጀምሮ ለተከታታይ ቀናት በአካባቢው የጣለ ያለው ዝናብ በተለይም ጎሬ ኦዳ፣ ጃውላ፣ ውጋ፣ ማሽታሌ፣ ኤላ፣ አማሮ ሻጌ፣ ቡልቂ በተባሉ አካባቢዎች ባስከተለው ከባድ ነፋስ ከፍተኛ የውሃ ሙላትና የመሬት መንሸራተት የሶስት ሰዎች ሕይወት ሲያልፍ ከ4 በላይ ቤቶች ደግሞ በመሬት ናዳው መስጠማቸውንና የእርሻ ማሳዎች እንዲሁም የቤት እንስሳትም ጭምር በመሬት መንሸራተቱ መወሰዳቸውን ነዋሪዎቹ አስረድተዋል። በወረዳው ሰሞኑን በተከሰተው ዳግመኛ የመሬት መንሸራተት አደጋ ምክንያት የተፈናቀሉ ነዋሪዎች በጎዶ አንደኛ ደረጃ ትምህርት ቤትና በአንድ የሃይማኖት ተቋም ግቢ ተጠልለው እንደሚገኙ የሚናገሩት ነዋሪዎቹ የዝናብ ሁኔታው ቀጣይነት ያለው ስለሚመስል አሁንም ከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። በወረዳው የዛሬ ዓመት በተከሰተው የመሬት መንሸራተት አደጋ ምክንያት የተፈናቀሉ ዜጎችን ሙሉ በሙሉ መልሶ የማደራጀቱ ስራ ባልተጠናቀቀበት ይህ ክስተት መከሰቱ ስጋታችንን ከፍ ያደርገዋልን ብለዋል ነዋሪዎች። ቲክቫ ኢትዮጵያ በጉዳዩ ዙሪያ ያነጋገራቸው የገዜ ጎፋ ወረዳ አደጋ ስጋት ጽሕፈት ቤት ኃላፊ አቶ ማስረሻ ማናዬ በበኩላቸው በአካባቢው እየጣለ ባለው ከባድ ዝናብ በወረዳው 4 ቀበሌያት በሰው በንብረትና በቤት እንስሳት ላይ ጉዳት ማድረሱን አስታውቋል። ተጨማሪ አደጋዎች እንዳይከሰቱም የወረዳው መንግስት በልዩ ትኩረት እየሰራ ነው ያሉት አቶ ማስረሻ ጉዳቱ የደረሰባቸውን ነዋሪዎች የማቋቋም ስራም እንደሚሰራ ገልጸዋል። ውድ የኤችጄን ቤተሰቦች ለሰዓቱ ያዝንላችሁ መረጃ እኚህን ይመስላሉ። በየቀኑ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ በማድረግ ተወዳጁን አብራችሁን ስለነበራችሁ እናመሰግናለን።